አመታዊ የኢሳት ቀን በስዊድን የናት ፍቅሯ ጠራኝ የናት ፍቅሯ ጠራኝ የናት ፍቅሯ ጠራኝ የናት ፍቅሯ ጠራኝ የመስራች በልኝ በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት ያበረከተ የሚገኘው ኢሳት በተለያዩ ሀገሮች አመታዊ በዓሉን ያከበረ ይገኛል። ይህንኑ ዝግጅት በስዊድን ፌብሩዋሪ 28 ቀን 2015 ለማክበር ተዘጋጅቷል። ተከበረኝ ስጓዝ በቄጤማው ጉዝጓዝ የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን በአንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ጭምር ነው። እንደምን ጊዜውም ሁሉ ልዩ ልዩ ዝግጅቶች ያዝንለው ሲሆን ሽሙጠኛው አቤቶክቻው አበበቶላ ከዋዛና ቁም ነገር ስንቁ ጋር በእንግድነት ይገኛል። ሌላው እንግዳ ደግሞ ጋዜጠኛና አክቲቪስቱ ሳዲቅ አህመድ ከአቤቶክቻው ጎን ሆኖ የሚለን ይኖረዋል። በተጨማሪ የኢሳት ማስታወሻ እንዲሆንዎት በ100 ክሮነር ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ዕጣም አዘጋጅተንልዎታል። ለዚህ ሁሉ ዝግጅት የመግቢያ ዋጋ 200 ክሮነር ብቻ ሲሆን ቲኬቱን አስቀድመው ከገዙ 190 ክሮነር እንሸጥልዎታለን። ዝግጅቱ የሚደረግበት ቀን ፌብሩዋሪ 28 2015 ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክት ሂውስ ሃሉንዳ የስዊድን የኢሳት ድጋፍ ኮሚቴ